ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የዝቤ ሚዲያ ነኝ። ዛሬ በአዲስና በቆንጆ ስራ መጥቻለሁ። ያው ተከታተሉኝ። ዛሬ የሚያምር ቆንጆ የፊት ማስክ እንሰራለን። እንደምታዩት በትንሽ በዚህ በሁለት በሶስት ግብአቶች ብቻ ቆንጆ የሚያምር የፊት ማስክ እንሰራለን። ያው የምታዩት ቀሲል ነው። ቀሲል ወይም ደግሞ ስድር ይባላል በአረበኛ ማለት ነው። ይሄ ደግሞ ኦትስ ይባላል። ይሄ ለሾርባ የምንጠቀመው ነው፣ አጃ ማለት ነው። ቤተሰብ ያው ሁሌም እንደምታዩት እኔ ሁሌም የምሰራው የፊት ማስኮችን ነው። ከኬሚካል ነፃ የሆኑትን ቤታችን ብቻ በሚገኙት በምንበላው በምንጠጣው ነገሮች በቀላሎች ምንም አይነት ኬሚካል ሳይነካቸው በዛ ላይ ደግሞ ምንም አይነት ወጪ ማይጠይቁ ማስኮችን ነው የምንሰራው። ዛሬ ቀለል ያለ ማስክ እንሰራለን ማለት ነው። ያው ይህ ጽድት ያለ ንጹህ ቀሲል ወይም ደግሞ ስድር ይባላል በአረበኛ። በኢትዮጵያውያን ደግሞ ቀሲል ይባላል ማለት ነው። ያው ንጹህ ነው፣ ምንም አይነት አፈር ወይም ደግሞ ምንም አይነት ኬሚካል የለውም። ይህ ደግሞ ለሾርባ የምንጠቀመው ነው። ይሄ ኦትስ ይባላል። አያችሁት? ይህ በጣም ፊታችን ላይ ያሉ የሞቱ ዴድ ስኪኖችን በጣም ነው የሚያነሳው። ይሄ ኦትስ ቆንጆ ነው ለሾርባ የምንጠቀመው ማለት ነው አረብ ሀገር ላይ። እና ይሄ ደግሞ ንጹህ የወይራ ዘይት ወይም ደግሞ ንጹህ የኮኮናት ዘይት መጠቀም ትችላላችሁ። እነዚህ ሶስቶችን አንድ ላይ በማዋሃድ ወይም ደግሞ ስድሩንና የወይራ ዘይቱን ወይም ስድሩንና ይህን ለሾርባ የምንጠቀመውን ማለት ነው ፈጭተን ወይም ደግሞ እንዳለ ውሃ ላይ ሲጨምሩት ይፈራረሳል ማለት ነው። ቡክት ነው የሚለው ውሃ ላይ ሲጨምሩት። ይሄ ብዙ ጊዜ ውሃ ላይ ሲጨመረው ባይፈጭም ቡክት ይላል ማለት ነው። አይታችሁታል? ይሄ ውሃ ላይ ስንጨምረው ማለት ነው ራሱ ይደቃል፣ ዱቄት ነው የሚሆነው፣ ችግር የለውም። እና ከዛም በኋላ ወይም ደግሞ ወይራ ዘይቱንና ስድሩን ወይም ይሄን ለሾርባ የምንጠቀመውን ኦትስ ነው የሚባለው ሀይት ይሄን እና የወይራ ዘይት ቀላቅላችሁ ለ40 ወይም ለ50 ደቂቃ ወይም ደግሞ ለ1 ሰዓት ጊዜ ከሌላችሁ ደግሞ ለ20 ደቂቃ በቂ ነው። እሱን ብትጠቀሙ ፊታችሁ ላይ እንደዚህ የሞቱ ዴድ ስኪኖችን ያነሳል፣ ጥቋቁር ነገር ያጠፋል። ሁሌም ያው እኔ ሽታው በዛ ላይ ደግሞ የሚያምር ሽታ የሚያምር መዓዛ ነው ያለው። አይታችሁት? ይህ ንጹህ ነው፣ ምንም አይነት እንትን የለውም። ደግሞ እጃችሁ ላይ ስትመቱት አረፋ ነው የሚሆነው፣ ልክ እንደ ሳሙና ማለት ነው። ንጹህ ከሆነ አረንጓዴ ነው የሚሆነው፣ ያው ፊልተር ስላለው ነው ማለት ነው። አረንጓዴ ነው የሚሆነው። በዛ ላይ ደግሞ ስትመቱት ልክ እንደ ሳሙና ነው አረፋ የሚወጣው። ያ ማለት ኦሪጂናሉ ነው፣ ንጹህ ነው ማለት ነው። እና ሁሌም ስትቀቡ ፊታችሁ ንጹህ ይሁን። ሁሌም እንደምናገረው ፊታችሁ ንጹህ መሆን አለበት። ያ ማለት ፊታችሁ ንጹህ ሲሆን ዘይት ባይኖረው ወደ ውስጥ የመግባት ባህሪ ያለው ማለት ነው። እንደዛ ሲሆን ነው ፊታችን ጥርት የሚለው። ዝም ብላችሁ ቆሻሻ ላይ ወይም ደግሞ ወዝ ላይ ፊት ላይ ከጨመራችሁት አያስለቅቅም። ፊታችሁ ንጹህ መሆን አለበት። ሞር ደግሞ ልተኙ ስትሉ 20 ወይም 30 ደቂቃ በፊት ብትቀቡትና ታጥባችሁ ምንም ነገር ሳትቀቡት መተኛ ትችላላችሁ። ወይም ደግሞ ያላችሁ ሞይስቸራይዘር መጠቀም ትችላላችሁ። እና በጣም ነው የሚያምረው፣ ተጠቀሙት። እኔ ሁሌም ነው የምጠቀመው ለጸጉሬም፣ ለፊቴም፣ ለጸጉሬም ወር ደግሞ ለዚህ አንገቴ እዚህ ጋር ለሚወጡ ጥቋቁር ነገሮች መቀባት ትችላላችሁ። ቆንጆ ነው። ያው ሁሌን የማመጣላችሁ ንጹህ ነገር ነው። ለኔ እየጠቀመኝ ነው ወደ ሚዲያ ይዤ የሚመጣው። እኔ ከድሮም ጸጉሬንና ፊቴን ስድር ጠቀማለሁ። ጸጉሬ እንደምታዩት በጣም ብዙ ነው። ያ ማለት የስድር ውጤት ማለት ነው። የስድር ወይም ደግሞ የቀሲል ውጤት ነው። ቀሲል ታቆታላችሁ። ኢትዮጵያ ውስጥ ሀረርና ድሬዳዋ አካባቢ በጣም የታወቀ ነው። እኔ ጓደኞቼ ያመጡልኝ ነበር ከድሮ ማለት ነው። እና በጣም ነው የሚያምረው። ቆንጆ ነው የምትሆኑት። ፊታችን ቆንጆ ነው የሚሆነው። እኔ ብዙም ፊልተር ቢኖረውም ግን ፊቴ ጽድት ያለ ነው ማለት ነው።
እና የዛሬ ቪዲዮ ይሄን ይመስላል። ቀጣይ አለ። ቀጣይ ማየት የምትፈልጉ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ቤተሰብ ሆኑ። ሰብስክራይብ እንዳይረሳ። ቆንጆ ቆንጆ የፊት ማስኮችን ይዤላችሁ እመጣለሁ። ለዛሬ ጨርሻለሁ። አመሰግናለሁ።